ሉክ ጋይስ እንደሚመስል ግድባቸው ዋው! ኦኬ ላስት ነው ሪዞሉሽን ዙም ሲደረግ ይሄ መጨረሻው ነው። ኤኒሃው ቬሪ ቢግ በጣም ትልቅ ግድብ ነው ያላቸው። ይሄ አስዋን ዳም የሚባለው ነው የግብጾች። ሶ እንዴት ነው ይሄ አስፋልት ነው? ኦኬ አዎ ውሃው እንዴት ነው የሚያልፈው? እስኪ ዩሲ እንደዚህ ይሄዳል። አስዋን ይሆነ ሶ ግድቡ ዩሲ ሀይቁ የተፈጠረው ውሃው የተገደበ እዚህ ጋር ነው የፈጠረው ሀይቅ ግን ሉክ ምን ያህል እንደሚሰፋና ምን ያህል እንደሚረዝም ዩሲ እዚህ ድረስ ነው ማለት ነው። ይሄ ሱዳን ነው። ይሄ የሱዳን ድንበር ነው። ከዚህ ወደዚህ ሱዳን። ኦኬ ግን ምንም አይነት እርሻ የለም። በረሃ ስለሆነ አሸዋ ስለሆነ ምንም አይነት እርሻ የላቸውም። ኦኬ አትዜት ኦ ይሄ እርሻቸው አይ ቲንክ እዚህ ጋር ደግሞ ትንሽዬ ሀይቅ ተፈጥራላቸዋለች። ኤኒዌይ አስዋን የሚሉት ግድብ ይሄ ነው ማለት ነው። በጣም ትልቅ ግድብ ነው። እዚህ ጋር ተገደበ ውሃው። ያው አያችሁታ ይሄ ትልቅ ጀልባዎች ሁሉ አሉ። ለትራንስፖርት ለእቃ ምናምን የሚጭኑት ጀልባዎች ማለት ነው። እነዚህ ጀልባዎች ናቸው። ሉክ ይሄ ጀልባ ነው። ሶ ምን ያህል የትራንስፖርት የውሃ ትራንስፖርት እንኳን ምን ያህል ቦታ እንደሸፈነላቸው። ኦኬ እንደዚህ አቅጣጫ ምንድነው? ውሃው ሄዶ ነው። እዚህ ጋር ልማታ እያለሙ ነው። እርሻ አለ፣ እርሻ አለ፣ ውሃ አለ። ሉክ እርሻው ከወንዙ ወደ ዳር ውጭ ላይ ይሄ ማለት ነው ምንም አይነት እርሻ የለም። እዚህ ጋር ግን አለ፣ ዛፍ አለ፣ እርሻ አለ። ይሄ እዚህ ጋር መሃል ላይ ያለው አረንጓዴ የሆነ ሰብል ነገር ነው። ይሄ ማለት ነው አፈሩ ከኛ ሄደው ነው ማለት ነው እንጂ ከዚህ ወንዙ ውጭ ላይ ያለው ሙሉ አሸዋ ስለሆነ ምንም ነገር ማብቀል አይችልም። ለዛ ነው መሃል ላይ ወንዙ ላይ ምናምን የበቀለና እያለሙም ያሉት ነገር አለ። ሉክ ምን እንደሚመስለው እሺ ይሄ የወንዙ አካል ነው። ክረምት ላይ ይሞላል። ድንጋይ ነው መሰለኝ። ሉክ አሁን ግን ይሄ ጥቁር የሆነው ነገር ውሃው ነው። ሉክ ይሄ ልማት ነው ማለት ነው። ኦኬ ሶ ናሷን አየን። እስኪ ካይሮ እስከሚደርስ የወንዙ ዳርቻ ላይ በጣም 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 እየተጠቀሙበት ነው ወንዙን በጣም ማለት ነው። ለካ ዩሲ ምን እንደሚመስል በቃ እርሻቸው በስመአብ ደስ ሲል ግን ዩሲ ይሄ ከተማ ነው።
መንደራቸው ነው። ሉክ ከተማዋ ራሱ ጽድት ያለች ነች። ምንም የተዝረከረከ ቦታ ምናምን የለም ማለት ልክ ያለውን መሬት በአግባቡ በጣም እየተጠቀሙት ነው። ምንም የባከነ ነገር አሁን እዚህ ጋር ጫካ ምናምን አይታይም። በቃ በስርዓት የታረሰ ነው። እየዘሩ ነው፣ እያበቀሉ ነው። ሉክ ይሄ የውሃ መንገድ ነው። ውሃው ተጠልፎ የሚሄድበት ነው። ይህንኛው ደግሞ መኪና ነው። ሉክ መኪናው በጣም በጣም የሚገርም ነው። ዋው ዩሲ እዚህ ጋር ውሃው ሙሉ በቃ እዚህ ጋርም ሌላ ከተማ ልክ ከተማቸው ራሱ ሲያምር ዛፍ የለውም እንጂ ምናምን ነገር ምናምን ከተማቸው አሪፍ ነው። ቤታቸው ምናምን ሎክ መስጊድ ነው ይሄ። በጣም 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 ውሃውን እየተጠቀሙት ነው። ኦኬ ካይሮ ላይክ ካይሮ ሲቲ ይቺ ነች። በረሃ የሆነ ሀገር ነው። ሉክ ዛፍ እንኳን ምናምን ብዙ የለም። እዚህ ጋር ነው ትንሽ ያለው። ዛፍ የለም። በረሃ ነው። ሎክ ኦኬ እዚህ ጋር ጫካ ነገር አለን። ምንድነው? አይ ቲንክ ግሪን ኤሪያ ሊያደርጉት ነው መሰለኝ። ምንም ነገር የለውም። ኦር ማንጎ ምናምን አይነት ትልልቅ እነዚህ የፍራፍሬ ተክሎች ሊሆኑ ይችላሉ። መንገዳቸው እስኪ መንገዳቸውን ቃኘት ቃኘት እናድርገው። አሁን መንገዳቸው ጸዴ ነው። ብሪጅ በጣም ረጅም ድልድይውና አባይን የሚያቋርጥ ማለት ነው። ካይሮ ውስጥ ካይሮን ካለፍን በኋላ ሉክ አባይ ምን እንደሚሰራላቸው ለነሱ እንዴት እየተጠቀሙት እንዳለ ልክ እንቅልፍ የማይሰጣቸው ለዚህ ነው። ዩሲ ውሃ ነው ይሄ መንገድ እንዳይመስላችሁ ውሃ ነው። መንገድ አለ አክቹዋሊ በሚድል ፓርቱ ላይ ግን ዳርና ዳር ውሃው ፍሎ የሚያደርግ ቱ ሳይድ ነው ላይክ በመኪና መንገድ ሎክ ሎክ ይሄም ውሃ ነው። ይሄም ውሃ ነው። ዩሲ ትንንሽዬ ከተሞች አሉ። መሃል መሃል ላይ ትንሽ ከተማ ምንም የባከነ መሬት ምናምን አታውም። በቃ በስመ አብ ዴክ እንዴት እያረሱት እንዳለ በቃ በጣም በዘመናዊ ነው። አስተራረሱ መስመሩ ምናምን ራሱ ለእይታ በጣም ያምራል። ሉክ ከተማቸው ላይ ግን በስህተት እንኳን አንድ ዛፍ የለም። ሉክ መንገዱ ይሄ ነው። አይ ቲንክ መንገዱ አይነት ፊክስ መንገዱ ያን ያህል የሚከበር አይደለም። ሶ ናይል አይ ቲንክ ኦልሞስት ምንም ብዙ ውሃ የለም። በቃ ወደ ሜዲትራኒያን ባህር የሚቀላቀል ትንሽ ውሃ ነው። በቃ ሉክ እዚች ጋር ነው። ይሄንም እዩት በቃ የለም አስት ማለት ይቻላል። በቃ ያን ያህል አልምተውበት ያን ያህል ወደ ጎን ወስደውት ሶ በምን ታምር እዚህ ላይ ክረምት ሜቢ ክረምት ላይ የሚቀላቀል ውሃ ይኖራል ወደ ሜትራን። በጋ ላይ ግን እዚህኛ ላይም እንኳን ውሃው ትንሽ ነው እንኳን እናዛ ወደ ጎን እየገባ ሶ ይሄ ሜዲተራኒያን ባህር ነው። በቃ ሚሲ በጣም 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 ያው ውሃው በዚህኛው ሳይድ ኦኬ በሁለት ሳይድ ነው ሜዲተራኒያን። እስኪ አንድ ሳይድ ቡልጂ ሚጋይዚል በሚባለው አቅጣጫ አንድ ኦኬ ናይል የሚቀላቀለው እዚህ ጋር ደግሞ ራስ ኤልባር ራስ ኤልባር የሚባለው ጋር ማለት ነው። እስኪ ይሄ ምንድነው? ይሄ ሜዲተራኒያን ውሃው ገብቶ ነው። ይሄ ወደባቸው ነው ፖርት ዩሲ መርከቦች አሉ። የመርከብ መሰለኝ ያ መርከብ ነው። መርከብ መርከብ ኤኒዌይ አባይን በጣም በጣም እየተጠቀሙት ነው። ዩሲ በጣም
ይሄ ሀይቅ ነው። ይሄ ራሱ እዚህ ያ ሀይቅ ነው ላይ ምንድነው? ይሄ ሀይቅ አዎ ሀይቅ ነው። ጀልባዎቹ ምናምን ትንሽዬ ጀልባዎች አሉ። ከተማ ነው። ይሄ ይሄ ውሃው ይሄ ውሃ የአባይ ውሃ ነው። ወደ ሀይቁ አልተቀላቀለም። ይሄ ሀይቁ ከየት ነው የሚመጣው? ከየት ነው የሚመጣው? አይ ዶንት ኖ ከየት ነው የሚመጣው? ያምራል። ኤኒዌይ እስኪ ወደ ቪዲዮ እንመለስና እስቲ ቪዲዮውን እንይ። ዋው ዋው በረሃ ነው። በቃ በጣም በረሃ አይገልጸውም። የኛን የአባይን ግድብ ስታዩት እኮ እንዳለ ጫካው ምናምን በጣም ነው የሚያምረው። አረንጓዴ ነው። በጣም ትልቅ ዛፍ አለ ምናምን ነገር በቃ ኢቭን ግድቡ ብቻ ሳይሆን በየትኛውም አቅጣጫ ወደ አባይ ሄዳችሁ የምታውቁ ከሆነ ዛፎች ምናምን ነገር አለ። በጣም ትልልቅ ዛፍ አለ ምናምን የምታውቁ ሰው ስለማውቀው እዛው አካባቢ ሰው ምንም አይነት ዛፍ ነገር የለም። በቃ እንዳለ በበረሃ ነው። ምን አይነት አፈሩ ነው ግን እንደዚህ ዛፍ አትሊስት የበረሃ ዛፎች እኮ አሉ። በረሃ ላይ የሚበቅሉ ዛፎች ምናምን ኦኬ። እዚህ ጋር ዛፍ አለ። ያው አፈሩ ከኛ ስለሄደ ነው። ዋው ይገርማል። እስኪ የኛን ግድብ እንወስድ። ይሲ ሎክ ዚስ ኢትዮጵያ አው ምን ያህል አረንጓዴ እንደሆነ የሚያሳይ ማለት ነው። ሌላው ነው እንደ ሰርች እንጂ ነው ያመጣልኝ። ይሄውና ያ እሲ ሉክ የኢጂፕሽያኖችን አስዋን የሚባለው እንዳማየን የኛን ደግሞ የህዳሴው ግድብ አለ። ምን ያህል ልዩነት እንዳለው ያ በረሃ ድንጋይ ነው። ላይክ ድንጋይ በቃ ሊትራሊ ድንጋይ ነው። እዚህ ዛፍ ነው። ያው ዳሙ እንዳለ ሆኖ ያው ዳሙን ቪዲዮ ላይ ምናምን ስንታይ ሎክ ዛፎቹ ዛፍ ልዩነቱ ምንድነው? የኛን መልክዓ ምድሩ አቀማመጡ የተለያየ ነው። የነሱ በጣም ሜዳ ምናምንም ስለሆነ ጠልፎ ውሃውን ተጠቅመውበት አለ። እኛ ላይ ግን ውሃ ጠልፎ ለመጠቀም አመቺ አይደለም። ተራራዎች፣ ወንዞች የሚበዙበት ስለሆነ ሉክ ይሄ ተራራ ነው። በቃ በዚህ ጋር የተጠለፈ ውሃ በምን ታምር ሊሄድ አይችልም። ይሄ የምታዩት ዛፍ ራሱ ጫካ ነው። በቃ ኖርማሊ የጫካ ዛፎች ናቸው። ሉክ ዛፉ ኢቭን ከህዳሴው ግድብ እንኳን ወጥተን ወደ ሌላው ይሄ አባይ ፓርት ብንሄድ አረንጓዴ ነው። በቃ ሉክ ዛፉ በቃ ዛፍ ይሲ ጫካው ምን አይነት ጫካ እንደሆነ ስፔሪ ሉክ ጫካ ይሄ ህዳሴው ግድብ ነው። አክቹዋሊ ውሃው የተገደበው እዚህ ይደርሳል። ግን ርቀን እስኪ እንየው። በቃ ይሲ ጫካ ነው። ጫካ ነው ወይ በጣም ተራራ ሸለቆ ምናምን የበዛበት ነው። በቃ እንዲህ በኢዚሊ ውሃውን ወደ ጎን መውሰድ የማይቻልበት ምናምን ግን ባይሰልፍ ያ ተራራው ምናምን ሁሉ አረንጓዴ ሜሲ ሳሙኤል ከወንዙ በጣም ርቀት ላይ ባለው ቦታ ላይ ለራሱ ይህን ይመስላል የዛሬው ቪዲዮአችን። ከወደዳችሁ ሰብስክራይብ ኤንድ ላይክ አድርጉት። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ቻው